30% የሚሆነው የዘመናዊ ህክምና ቀጥታ ከፕላንት ወይም ከእጽዋት የተወሰዱ ናቸው። 30% የሚሆነው ህክምና በቀጥታ ከእጽዋት የተወሰዱ ናቸው። ስለዚህ ከፍተኛ ግብአቱ ለዘመናዊ ህክምና ፈርቀዳጁ ባህል ህክምና ነው። የህክምና አባት የሚባለው ሂፖክራተስ መጀመሪያ ሲሰራ የነበረው ባህል ህክምና ነው። ከዛ በኋላ አሻሽሎ አሳድጎ ነው ወደ ዘመናዊ ህክምናውን ደረጃ የደረሰበት ደረጃ ላይ ያሳደገው። ይሄ ህክምና ያለ ባህል ዘመናዊ ህክምና ያለ ባህል ህክምና የትም ሊደርስ አይችልም። አጠቃላይ ማህበረሰቡ ይህንን የህክምና ዘርፍ ማለትም የባህል ወይም የአማራጭ ህክምናን ሲጠቀም ሊያደርጋቸው የሚገቡ ጥንቃቄዎች አሉ ይሉናል ኡስታዝ ኑሩ። እንግዲህ እነዚህን አማራጭ ህክምና ማህበረሰቡ ሲጠቀም በከፍተኛ ደረጃ ሊጠነቀቅ የሚገባው ባለሙያው ሙያ ያለው ወይ የለውም የሚለውን ማጣራት አለበት። ሁሉም ህክምና እችላለሁ ስላለ ይችላል ማለት አይደለም። መጀመሪያ ጥንቃቄ የሚያደርገው የሚሄድበት ቦታ ላይ ባለሙያው ላይሰንስ አለው ወይ፣ ፍቃድ አለው ወይ፣ በመንግስት እውቅና አለው ወይ፣ ሪስክ ሊወስድ የሚችል ነው ወይ የሚለውን መጀመሪያ ማወቅ አለበት አንድ ነገር ከመጠቀሙ በፊት። ሁለተኛ የሚወስደውን መድኃኒት በአግባቡና በተባለው ነገር መውሰድ አለበት። የሚታዘዝለትን መድኃኒት እንደ ዘመናዊ ህክምና በተባለው መጠን በተባለው ጊዜ በተባለው ሰዓት መውሰድ አለበት። ይሄንም መጠንቀቅ አለበት። ሶስተኛው ምንድነው? ይሄን መድኃኒት ሲወስድ የሚከለከሉ ምግቦች ሊኖሩ ይችላሉ፣ የሚከለከሉ ነገሮች መጠጦች ሊኖሩ ይችላሉ። እነዛን ነገሮች በፍጹም መተው አለበት። ባለሙያው ያለውን ነገር መተው አለበት፣ ማቋረጥ አለበት። ይሄንም አሁንም እስካላቋረጠ ድረስ አሁንም ቢሆን ጉዳት ይደርስበታል ማለት ነው። በማህበረሰቡ ላይ መጠንቀቅ ያለበት የተለያዩ ሰዎች ህክምናውን እንችላለን ብለው ከጥንቆላም ሊሆን ይችላል ከተለያየ ሙያ ጋር ሊሆን ይችላል አያይዘው የሚሰሩ ሰዎች አሉ። እነዚህን ማህበረሰቦች አሁንም ቢሆን በጥንቃቄ መከታተል እንዳለበት ነው የሚያሳየው። ይሄን እስካረገ ድረስ ከባለሙያ ሄዶ እስከታከመ ድረስ የተባለውን መድኃኒት በአግባቡ እስከወሰደ ድረስ እንግዲህ ሁሉም ነገሮች ሰበብ ስለሆኑ አላህ በዛ ነገር አላህ ያሽረዋል ወይም አላህ ያድነዋል ማለት ነው። ይሄን እስካላረገ ድረስ ደግሞ በዘፈቀደ ከሄደ በሱ ላይ የሚደርሰው አደጋ ከፍተኛ ነው የሚሆነው። ይሄን በከፍተኛ ደረጃ መጠንቀቅ አለበት ማህበረሰቡ ማለት ነው። ኡስታዝ ኑሩ በአሁኑ ወቅት ከጎንደር ዩኒቨርሲቲ ጋር በጥምረት እየሰሩ ያለውን ክንውን እንዲህ ይገልጹታል። እንግዲህ በእኛ በጎንደር አካባቢ ጎንደር ከተማ ላይ የምንሰጠው ህክምና አንድ ታካሚ ሲመጣ መጀመሪያ የበሽታውን አይነት ግፊት አለበት ወይ ስኳር አለበት ወይ የሚለውን ማወቅ ያስፈልጋል። ከዚህ በኋላ ከዘመናዊ ህክምና ጋር አብረን እጅና ጓንት ሆነን ነው እየሰራን ያለነ። ያ ዘመናዊ ህክምና የሚረዱ ነገሮች አሉ፣ ባህል ህክምና የማይሰራቸው ነገሮች። ለምሳሌ አንድ ታካሚ ደክሞ ቢመጣ አንድ ባህል ሐኪም ግሉኮስ መቀጠል ክልክል ነው ከመርፌ ጋር የተያዘ። ስለዚህ ወደ ዘመናዊ ህክምና ግሉኮስ እንዲጠቀል ሰውነቱ እንዲያገግም ይደረጋል። ከዚህ ጋር በተያያዘ ሌላው ምንድነው? አንድ ህክምና በሚሰጥበት ሰዓት የሰውየውን ወቅታዊ ያለውን ሁኔታ ማወቅ ያስፈልጋል። እኛ እየሰራን ያለነ ከነሱ ጋር በዚህ መልኩ ነው። የትኛውን ህክምና ቢሰጥ የተሻለ ነው ብለን መጀመሪያ ቅድሚያ የምንሰጠው ለሰውየው ደህንነት ነው። በባህሉ ቢታከም ይሻላል ይሄ በሽታ ወይስ በዘመናዊ ቢታከም ይሻላል ብለን እናየዋለን። ስለመጣው ሁሉ አናክመው፣ የመጣው ሰው ሁሉ አይታከም። ይሄ ህክምና በባህል ከሆነ ሊድን የሚችል ከሆነ በእኛ ህክምና ይሄ ህክምና በዚህ ሊድን ይችላል። ግን ከኛ በማይድን ነገር ከሆነ ግን ወደ ዘመናዊ ህክምና ሄዶ አገልግሎቱን እንዲያገኝ ራሱን እንዲጠብቅና ሌላ ህክምና ቦታም እንዳይሄድ መክረን ወደ ዘመናዊ ህክምና እንሰደዋለን። እዛ ዘመናዊ ህክምና ላይ ታከሙ ደህና የሆኑ ሰዎችም አሉ ማለት ነው። የህብረተሰቡስ ለውጥ በጎንደር ታዲያ ምን ይመስላል? አሁን ህብረተሰቡ ከዚህ ጋር በተያያዘ ከፍተኛ ለውጥ እያመጣና በከፍተኛ ደረጃ ማህበረሰቡ እየተጠቀመ ያለበት ነገር ነው ያለ። ጎንደርና ጎንደር ዙሪያ የሚገኙ ወረዳዎች በከፍተኛ ደረጃ ይሄን ህክምና አሁን እየተጠቀሙ ነው ያሉት። ሰው በራሱ እንዲተማመን እየተደረገ ያለ፣ በራሱ ተማምኖ ህክምናውን ምርጫ እንዲወስድ አማራጭ አቶ ሳይሆን ምርጫ ቀርቦለት ከምርጫው ውስጥ የፈለገውን እንዲመርጥ ነው እኛ እያረግና ያለነ። ለምሳሌ አንድ ታካሚ ቢመጣ ምርጫ እናቀርብለታለን። ዘመናዊ ህክምና ሄደ እንዲ ነገሮችን ብታረግ ጥሩ ነው። መጀመሪያ ዘመናዊ ህክምና ሄደ ታይተሃል ወይ? ምን ህክምና ወሰድክ? ምንድን መድኃኒቶች ወሰድክ? ምንድን አሉህ በሽታህን ብለን ከዘመናዊ ህክምና ከታከሙ በሽታውን እንወስዳለን። ምን እንዳለበት እናውቃለን። ከዛ በኋላ በተጨማሪ ነው እኛ ይሄን መድኃኒት በዚህ መልኩ ወሰደው። የማይቻል ከሆነ ደግሞ አሁንም ቢሆን ወደ ዘመናዊ ህክምና ሄደ አሁንም ከዛው እንዲከታተል ቅድሚያ ለጤናው ሰጥቶ ህክምናው እንዲከታተል እያረግነ ነው። ማህበረሰቡ አሁን በከፍተኛ ደረጃ ተቀባይነቱ በከፍተኛ ደረጃ እየጨመረ ነው ያለ። ከጠንቋዮች ጋር ያለው ግንኙነት አሁን እየቀነሱ እየተው ወደ አማራጭ ህክምና ወይም የሸሪዓ ወደ ሆነው ህክምና እየመጡ ያሉበት ደረጃ ነው ያለ። አልহামዱሊላህ ረብል ዓለሚን ሌላው ቅድሚያ እየሰጠን ያለነ ለሰውየው ደህንነት ነው።
ሁሉንም መድኃኒት ሁሉንም በሽታ እኛ እንሰራለን ማለት አይደለም። የማንሰራቸው በሽታዎች አሉ። የማንሰራቸው በሽታዎች ወደ ዘመናዊ ሕክምና ሄዶ እንዲታከም ሰውየው ሲደክም ወደ ዘመናዊ ሕክምና ቅድሚያ የምንሰጠው ለሳንቲሙ ሳይሆን ለብሩ ሳይሆን ቅድሚያ ለሰውየው ደህንነት ስለምንሰጥ አሁን ሰው በከፍተኛ ደረጃ ላይ ተቀባይነቱ እየጨመረ ነው የመጣ ማለት ነው። ስለዚህ ሁለቱም በቁርኝት እየተጠቀሙ ነው ማለት ነው። ሁለቱንም ዘመናዊ ሕክምናንም ይጠቀማል፣ ባህል ሕክምናንም ይጠቀማል። እኛ ባህል ሕክምና የምንነዝለት ከዘመናዊ ሕክምና ጋር የማይጋጩ መድኃኒቶችን እያዘዝንለት ነው ያለ። ቢወስዳቸው ጉዳት የማያመጡበትና ለሱ ጥቅም ሊሰጡ የሚችሉ መድኃኒቶች እየሰጠነው ስለሆነ በኮንፊደንስ ወይም በነፃነት በመተማመን መጥቶ ነው መድኃኒቶችን የሚወስዳቸው። ምንም በሱ ላይ ጉዳት የማያመጡ መድኃኒቶችን እየሰጠነው ስለሆነ ማለት ነው። ህብረተሰቡ እነኚህን አማራጭ ወይም የባህል ሕክምናዎችን ለመጠቀም አቅራቢያው የሚያገኛቸው እጽዋቶች አሉን ስንል ጠይቀናቸው ነበር። እያንዳንዱ ሰው በየአካባቢው የተለያዩ እጽዋቶች አሉ፣ የተለያዩ መድኃኒቶች አሉ። እነዚህ ነገሮች በአካባቢ ባለው ነገር ሰው ተጠቅሞ ራሱን ከበሽታ መከላከል ይችላል። እንደ ምሳሌ እንደ ማሳያነት ለምሳሌ ብንጠቀም ሰውየው ሁሌ ማር ቢመገብ ማር ቢበላ ነጭ ሽንኩርትን ማንሳት እንችላለን። በአካባቢያችን ይገኛል። ኒም በአካባቢያችን ይገኛል። ሞሪንጋ ወይም ሽፈራው የምንለው በአካባቢያችን ይገኛል። ተምር፣ ጥቁር አዝሙድ እንደዚህ አይነት ነገሮች በአካባቢያችን የሚገኙ ነገሮች አሉ። እነዚህ ነገሮች ባለሙያ በማማከር አገልግሎቱን ቢወስድ በአካባቢው እያዘጋጀ ቢጠቀም በባለሙያ ምክር እየታገዘበት ቢጠቀም ለሰውነቱ ለሰውየው ከፍተኛ ጥቅም ያስገኝለታል ማለት ነው። ለምሳሌ ነጭ ሽንኩርትን ብናነሳ ሞሪንጋን ብናነሳ ሽፈራው የምንለው ማለት ነው። ሽፈራው ለምሳሌ በአሚኖ አሲድ የበለጸገ ነው። አማራተስ ይባላል። እሱም እንደዚሁ በአሚኖ አሲድ የበለጸገ ነው። ሰዎቹ እንደ ምግብ እንደ ጎመን እንደ ጥቅል ጎመን ቢመገቡት ለሰውነታቸው በሽታን በመከላከል አቅም ላይ ያለውን ነገር በከፍተኛ ደረጃ ላይ ይጨምርላቸዋል ማለት ነው። ነጭ ሽንኩርትን በየአካባቢው በየጊዜው ነጭ ሽንኩርትን ሁሌ ቢጠቀም፣ ማርን ቢጠቀም፣ ዘምዘም ውሃን ቢጠቀም፣ ሰው እንዲህ አይነት ነገሮችን ቢጠቀም፣ ጥቁር አዝሙድን ቢጠቀም፣ የወይራ ዘይቶች አሉ። እነዚህ በአካባቢያችን ልናገኛቸው የሻይ ቀረፋ አሉ። በአካባቢያችን ልናገኛቸው የምንችለው ነገር ባለሙያ እያማከረ ቢወስድ ገንዘብ ከማባከን ጤናውን ከመጠበቅ አኳያ ሲታይ ከፍተኛ ጥቅም ያላቸው እጽዋቶች መድኃኒቶች አሉ በአካባቢያችን። እነዛን ሰዎች በየአካባቢው እያፈላለጉ እየጠየቁ ባለሙያ እያማከሩ እንዲጠቀሙ ይመከራል ማለት ነው። ውድ የሐኪም ፕሮግራም ተከታታዮቻችን ስለ አማራጭ ወይም ባህላዊ ሕክምና በጥቂቱም ቢሆን ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ታዲያ ኡስታዝ ኑሩም የሚያቀርቡልን የተግባር ክንውን ከማህፀን ጋር ችግር ለሚገጥማቸው እናቶች እህቶች መፍትሄ ያለው ይላሉ። እንግዲህ በአካባቢው የሚያገኛቸው ነገሮች በአካባቢው አግኝቶ ለራሱ ጤና መጠበቅ ከሚያስችሉ ነገሮች ቀደም እንደተጠቀሱት የተለያዩ እጽዋቶች አሉ። ነጭ ሽንኩርት አለ፣ ጥቁር አዝሙድ አለ፣ ሽፈራው ወይም ሞሪንጋ አለ፣ ኒም አለ፣ የሻይ ቀረፋ አለ። እንደ አብይነት ለምሳሌ የሻይ ቀረፋን ብናነሳ የማህፀን ችግር ያለባቸው ሰዎች የሻይ ቀረፋን ወቅጠውና በማር አፍልተው ቢጠቀሙት ማህፀን ጋር የተያዙ ችግሮችን ያስወግድላቸዋል ማለት ነው። አወሳሰዱ እንዴት ነው የሚለው ነገር እንግዲህ እናየዋለን ማለት ነው። የዛሬውን ፕሮግራማችን የምናገባደው ኡስታዝ ኑሩ አንድ የተግባር ክንውን እንዲያሳዩን በመጋበዝ ነው። በቀጣይም የሚያቀርቡልን ከማህፀን ጋር ችግር ለገጠማቸው እናቶች በመኖሪያ ቤታቸው እንደ ልብ በሚያገኙት በቀረፋ እንዴት ራሳቸው መጠበቅ እንደሚችሉ ከዚህ ቀደም በተለያዩ ቦታዎች ተሞክሮ ስኬታማ የሆነ ሕክምናን ያቀርቡልናል። በቀጣይም ከኡስታዝ ኑሩ ጋር የተለያዩ ህመሞችን በአማራጭ ሕክምና ራሳችንን እንዴት መጠበቅ እንደምንችል እንደሚያስተምሩን ተስፋ እናደርጋለን። የዛሬውን ፕሮግራማችን የምናገባደው የተግባር ክንውኑን በመጋበዝና ሁላችሁም በያላችሁበት ይህንን ተግባር እንድትሞክሩት በመጋበዝ ይሆናል። እኔ ከወዲሁ ሰናበታለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በአካባቢያችን በሚገኙ ነገሮች ሕክምና መውሰድ እንዴት እንደምንችል ከማህፀን ሕክምና ጋር በተያያዘ በአካባቢያችን የሚገኙ ነገሮች አሉ። ይሄን ቀመመን እናሳያለን። እዚህ ጋር ውሃ አለ። አንድ ብርጭቆ ውሃ፣ ንጹህ ማር፣ ምንም ስኳር ያልተጨመረበትና ተፈጥሯዊ ማር ያስፈልጋል። የተፈጥሮ ማር፣ የሻይ ቀረፋ እና ማፊያ። አንድ የውሃ ብርጭቆ ውሃ እንጨምራለን። ውሃው ይፈላል።
ውሃው ከፈላ በኋላ ውሃ እናፈላለን። ውሃው ከፈላ በኋላ ንጹህ ማር ወይም የተፈጥሮ ማር ሁለት የሾርባ ማንካ ማር እንጨምራለን። ከጨመርን በኋላ ይፈላል። ከፈላ በኋላ የተፈጨ የሻይ ቀረፋ 2 የሻይ ማንካ የሻይ ቀረፋ እንጨምራለን። ከፈላ በኋላ ማታ እራት በልተን ካበቃን በኋላ ያፈላውን ነገር አቀዝቅዘን እንጠጣለን ማለት ነው። ይህ 1 ኪሎ ቀረፋ በተከታታይ ሳይቋረጥ የወሰደ ሰው ማህፀን ላይ ያሉ ማንኛውም አይነት ችግሮች ያስወግዱላቸዋል ማለት ነው። ይህ ሙከራ የተገኘው አጢቡል ሙጀረብ የሚባል ኪታብና ተስሂሉል መናፊ የሚባል ኪታብ ላይ ነው። ይህም በጎንደር አካባቢ ባደረግነው ህክምና ተሞክሮ ውጤታማ ሆኗል። ሁላችሁም በየቤታችሁ ሞክሩት፣ ባለሙያ አማክሩ። በቀጣይ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። From those around I hear a cry, oh God,